you are ugly ብሏት አስቀያሚ ነሽ ብሏታል። ቃላቶች ፖዚቲቭ ሊሆኑ ይችላሉ፣ ኔጌቲቭ ሊሆኑ ይችላሉ። ቃላት የተለወጠ ሐሳብ ነው። ቃል ማለት ንግግር ማለት የተለወጠ ሐሳብ ነው። ማይንዳችን ውስጥ ቶት አለ፣ ሐሳብ አለ፣ የቶት ኮንቴንት አለ፣ ይዘቱ፣ የቶት ፍሎ አለ፣ አፈሳሰሱ። ስለዚህ ያ ቶት አእምሯችን ውስጥ ያለው ሐሳብ ተቀይሮ ነው በንግግር የሚወጣው። ወይም በጽሁፍ ይወጣል ወይ በንግግር ይወጣል። ስለዚህ ቃላት ራሳቸው የተለወጡ ሐሳብ ናቸው። ሐሳብ ደግሞ ምንድን ነው ካለን ኢነርጂ ነው። ማይንዳችን ውስጥ ያለው ሐሳብ ኢነርጂ ነው። ስለዚህ ሄደው መስበር ይችላሉ፣ መስራት ይችላሉ፣ አቅም አላቸው። thoughts become words and words become actions and actions become habits and habits become character ይባላል። ስለዚህ thoughts become words የማስበው ነገር ነው በአንደበቴ ወይም በብዕሬ የሚወጣው። ስለዚህ ቃላት ሐሳብ ተለውጦ የሚመጣ ኢነርጂ ነው ማለት ነው። ቃላት እንደዚህ ናቸው። ኔጋቲቭ ሐሳቦች፣ አሉታዊ ሐሳቦች አእምሮ ውስጥ ካሉ ኔጌቲቭ ቃላቶች ከውስጥ ይወጣሉ። ስድብ፣ የንዴት ቃል፣ የቁጣ ቃል፣ ሚሰብር ነገሮች ከአንደበቴ ይወጣሉ። አእምሮ ውስጥ ደግሞ ፖዚቲቭ ቶት ካለ፣ ፖዚቲቭ ሐሳብ ከሆነ ያለው ፖዚቲቭ ቃላቶች ይወጣሉ። እንደ ምሳሌ እናንሳና ለተመልካቾች በደንብ ግልጽ እንዲሆን የቃላትን አቅም ለማሳየት ምሳሌዎች ልስጥሽ ዳጊ። ደስ ይለኛል። ከኔጌቲቭ ልጀምር። አንዲት ዶክተር ሶስና የምትባል ሴት አለች። ስሟን ቀይሬው ነው፣ አይደንቲቲዋን ቀይሬው ነው። እድሜዋ ወደ 40 ዓመት አካባቢ ነው እና አዲስ አበባ መጣች። ፒኤችዲ ያላት፣ በፊልዷ ፒኤችዲ የሰራች ዶክተር ነች። በጣም ፕሮፌሽናል ነች እና ቤተሰቦቿ እንዳገኛት ጠየቁኝ። እህቶቿ፣ ዘመዶቿ እንዳገኛት ጠየቁኝ። ለምንድን ነው ስላቸው፣ ሰው አታገኝም፣ ግብዣ መሄድ አትፈልግም፣ ሰው መተዋወቅ አትፈልግም፣ አላገባችም፣ ሰርግ መሄድ አትወድም፣ ስትሄድ ግብዣ ከሄደች በጣም ትጨነቃለች፣ ትረበሻለች፣ ሰርግ ከሄደች በጣም ትረበሻለች፣ ትጨነቃለች እና ከሰው ጋር አትገናኝም። እኛ ደግሞ እንድታገባ እንፈልጋለን፣ መለወጥ አለባት አሉ። ከዛ አገናኙኝ። ከልጅቷ ጋር አወራን። በጣም ፕሮፌሽናል ፒኤችዲ የሰራች በሙያዋ ሰክሰስፉል፣ አሜሪካን ሀገር ነው የምትኖረው፣ ቤት አላት፣ ፔይድ ኦፍ የሆነ ፕሮፐርቲዋ፣ መኪናዋ የምትነዳው በጣም ውድ መኪና፣ በቃ በምድር ላይ ሰክሰስፉል የምትያቸው ሰዎች አይነት ነች። ችግሯ ምንድን ነው? ይሄ አንዛይቲ ኒውሮሲስ የሚባል የስነ ልቦና ችግር አለ። ፍርሃት ማለት ድንገት ፍርሃት ማለት መደንገጥ፣ ማላብ፣ ልብ መምታት፣ እንደዚህ ነው አንዛይቲ ኒውሮሲስ ማለት እና ከዚህ ትሰቃያለች። ሌላ ደግሞ ፓኒክ አታክ አላት። ድንገት ይመጣና ፍርሃት አታክ ያረጋታልና በጣም ትደነግጣለች። ስለዚህ ሰው አቮይድ እያደረገች ከስራዋ ውጪ ሰው ማግኘት አትፈልግም፣ ሰርግ መሄድ አትፈልግም፣ ሶሻል ያለበት ቦታ፣ ጋዘሪንግ ያለበት ኤክስፖዝ የሚያደርጋት ቦታ መሄድ አትፈልግም። ከኔ ጋር ማውራት ጀመርን። ምንድነው ምክንያቱ ለዚህ ብዬ መጠየቅ ጀመርኩ። ከብዙ ካውንስሊንግ በኋላ ልጅቷ ቆንጆ ልጅ ነች በጣም። ለዛ ምክንያት የሆነው ምንድን ነው? አስቀያሚ ነኝ ብላ ታምናለች። ሴቶች ሁሉ ቆንጆ ናቸው፣ እኔ ግን አላምርም ብላ ነው የምታምነው። ስለዚህ ወደ አንድ ቦታ፣ ወደ ሰርግ የሆነ ወደ ግብዣ ስትሄድ እነዚህ ሁሉ ሴቶች ሲያምሩ እኔ ግን አላምርም ብላ ነው የምታምነው። ማን የነገራት ይሄንን? who told you እንደማታምሪ ማን የነገረሽ? አሁንም በፕሮሰስ ነው። በፕሮሰሱ ስንሄድ 12ኛ ክፍል እያለች ቦይፍሬንድ ነበራት እና ከቦይፍሬንዷ ጋር የተወሰነ ጊዜ ካሳለፉ በኋላ ሲለያዩ፣ አንቺ ሴቱ ሁሉ ቆንጆ ነው፣ አንቺ ግን you are ugly ብሏታል። አልመታትም፣ አልደበደባትም። ምንድን ነው ያደረገው? ቃል የተናገረው፣ ቃል ወረወረባት። you are ugly፣ አስቀያሚ ነሽ አላት። ያ ውስጧ ገብቶ ከእሷ ጋር ተዋህዷል። አምነዋለች፣ የነገራትን ነገር አምነዋለች። she was convinced እና አምናው ከሳብኮንሽስ ማይንድ ውስጥ ተቀምጦ አሁን ወደ ፐብሊክ ስትወጣ ያ ነገር ነው ይመጣባት። ያንን ቃል ብትረሳውም
ግን ውስጧ የነገራትን ነገር ስላመነችው ኮንፊደንስ አሳጥቷታል። አላገባችም፣ ሰርግ መሄድ አትችልም፣ ግብዣ መሄድ አትችልም። በጣም አጭር ቃል የተናገራት 3 ፊደል ነው የነገራት። ግን ያ እንዴት እንደጎዳት እንዴት ብሬክ እንዳደረጋት ስብዕናዋን እንዴት እንደጎዳው ከ10 ምናምን ዓመት በፊት የተነገራት አንድ ጎረምሳ የነገራት ቃል እንዴት እንደጎዳት ማየት ትችላለሽ። አንተም በፕሮሰስ ነው ያወቅከው ከብዙ ሴሽኖች በኋላ። እሷም ኮምፕሊትሊ አምሹር ያ ሪዝን እንደሆነ አታውቅም፣ ረስተዋለች። ሰብኮንሽስ ማይንዷ ውስጥ የተቀመጠ ነገር ነው። ኤግዛክትሊ ሰብኮንሽስ ስለሆነ ካውንስሊንግ የሚረዳው ለዚህ ነው። መጀመሪያ ያወራሻት ያጫወትሻት ችግሯ ምን እንደሆነ ታገኛለሽ። ከዛ ቀስ እያልሽ ወደኋላ ስትመልሻት እዛ ጋር አንድ ሰውዬ አንድ ነገር እንደተናገራት ታውቂያለሽ። እዛን የደረስነው ቤተሰባችን ውስጥ ዘመዶች ይመጣሉ፣ አክስቶች ይመጣሉ፣ አጎቶች ይመጣሉ። ሲመጡ ቀልድ እየመሰላቸው ልጆች ላይ የሚናገሩት ነገር አለ። እንዴ እቺ ልጅ ትለያለች ከቤተሰቡ፣ ሁሉም ልጆቹ እኮ ቆንጆች ናቸው፣ አንቺ ምን ሆነሽ ነው? ቀይ ናቸው ሁሉም፣ እቺ ግን ከየት ነው የመጣችው? ባሪቾ ብለው ቅጽል ስም ያወጡለት። they have no idea ምን ያህል ስብዕናዋ ላይ ጠባሳ እያስቀመጡ እንደሆነ፣ ወደፊት ኮንፊደንስ የሚያሳጣትን ነገር እያደረጉ እንደሆነ ያውቁ። ስለዚህ ይጎዳል። ፖዚቲቭን የኔን ምሳሌዎች ልንገርሽ፣ በእኔ ህይወት የተፈጠሩ። እኔ 8ኛ ክፍል እያለሁ የወንድሞቼ ጓደኞች ሙዚቀኞች ናቸው እና ዘፋኞችም ይወጣሉ እና ሁሉ እነሱን ነው የማየው። ናይት ክለብ ይሄዳሉ፣ ይዘፍናሉ፣ ያመሻሉ ምናምን ደስ ይለኛል፣ ታያቸዋለሁ። ከዛ አንድ ቀን በጣም ፖፑላር የሆነ በሰዓቱ በጣም ዝነኛ የሆነ ዘፋኝ ቬሪ ሃንድሰም በጣም ታዋቂ የሆነ ዘፋኝ እነሱ ጋር ይመጣልና አንድ ቀን ዞራልና ወዳጄ እኛ የምናደርገው እንዳታረግ፣ አንተ ጥሩ ጭንቅላት ነው ያለ፣ መማር አለብን አለኝ። ገንዘብ አልሰጠኝም፣ ሌላ ነገር አላደረገኝም፣ ቃል ነው የሰጠኝ። ያ ግን ነው እንዴ ብዬ እንዳስብ አደረገኝ። በኋላ 10ኛ ክፍል ስገባ አንድ የማትስ አስተማሪ ነበረኝ፣ አቶ ታምራት ይባላል። እዚህ አንድ ሾው ላይ ቀርቦ ነበረ፣ የነፃነት ሾው ላይ ቀርቦ ውድድር ላይ ቀርቦ ድሮ ያስተማሪ ነው እና 30 ዓመት አስተምሯል። 30 ዓመት ካስተማርካቸው ተማሪዎች ማት እዚህ ይልሃል ብሎ ጠየቀው። አንድ ወዳጄ ነው የሚባል ልጅ ነበር፣ አሁን ዶክተር ሆኗል አሉ ምናምን ብሎ ተናገረ። ያ ሰው አሁን ማትስ ፈተናለሁ 40 ከ40 አገኛለሁ፣ 60 ከ60 አገኛለሁ። ከስር የሚጽፈው በጣም ቆንጆ ሃንድራይቲንግ አለ። ዌል ዳን፣ ኤክሰለንት፣ ኤክስፕሌንድድ ብሎ ይጽፋል በጣም በቆንጆ ሃንድራይቲንግ። አልጥለውም ያንን የፈተና ወረቀት ወስጄ አስቀምጠዋለሁ። በኋላ 10ኛ ክፍል ሆኜ እሱና ሌሎች 2 ጓደኞች ሆነው 3 መጽሐፍ ገዝተው ስጦታ ሰጡኝና ሲሪየስሊ ቁጭ ብለው ጥሩ ጭንቅላት ነው ያለ፣ በጣም መማር አለብህ፣ ባዮሎጂ ደግሞ ስለምትወድ ሌሎቹንም እወዳለሁ፣ ግን ባዮሎጂ ደግሞ በጣም ሕክምና ብታጠና ጥሩ ነው፣ ከዛም እንዳታቆም ብለው ነገሩኝ። ቃላት ነው የነገሩኝ። በእኔ ህይወት ግን በጣም ትልቅ ተጽዕኖ ነበረው።